ሄሎ ጤና ይስጥልኝ። ሄሎ አይሰማም? ይሰማል። ጌጤ ሙልጌታ? አዎ ነኝ። ማድረግ ናትናኤል እባላለሁ። እሺ ነበር። አንዳንድ ጥያቄዎች ልጠይቅሽ ነበረ። ማለት አይ አንዳንድ ሶሻል ሚዲያ ላይ የምታጋሪያቸው ቪዲዮዎች አሉና ስለነሱ ቪዲዮዎች ልጠይቅሽ ነው። እሺ መልካም። ላይክ ቲክቶክ አካውንትሽ ላይ ስለ አንድ ህጻን ልጅ የለቀቅሽው ቪዲዮዎች አሉ። ላይክ ህጻን ልጅ አዝሎ ካልሲ ያጠበ ምናምን ላይክ ቡሊ የሚያደርግ ነገር ማለት ነው። ነው ላይክ ምንድነው ስለሱ ቪዲዮ ማስረዳት ትችያለሽ ወይስ ብዙ ሰው ቅሬታ ስላቀረበ? ምን መቼም ቀረጻ እየተቀረጸ የምር አይሆንም አይደል? ከቀረጻ ውጪ ማድረግ እንችል ነበር እኮ አይደል? ይሄ ነገር ውሸት ነው እያልሽ ነው ታዲያ? እኔ እንደዛ ነው ብዬ እንትን ያልኩት አላውቅም። ማን ምን እያሰበ እንደሆነ አላውቅም። እኔ ላይክ ግን ያው እኔ ይቅርታ እዚህ ጋር በእንደዚህ አይነት መልክ ቀልድ የለም። ላይክ በጣም ነው ልጁ ቡሊ የሚደረገው። ሁሉም ነገር የምር ነው የሚመስለው። ከኋላ የሚወሩት ቃላቶች እንዳለ ከኋላ የምታወሪያቸው ቃላቶች እንዳለ በጣም ላይክ የሚደብሩ ቃላቶች ናቸው። ልብ ብለሽ አዳምጠሻቸው ከሆነ ኦኬ። አዎ አስበንበት አይደል እንዳደረግነው። ታዲያ እንዴት ነው እንዴ ሲሰራ? ያ ይሄንን ለመሳብ እኮ አስበበት ነው የምትሰራው አይደል? ስለዚህ የምትናገረው ቃል ኖርማል ቃል አይሆንም። አዎ ላይክ ግን አንቺ የሄድሽበት መንገድ ቀልድ አይመስልም ነው። ላይክ አላ በጣም ነው ቡሊ የሚደረገው ምናምን። መጨረሻ ቪዲዮ ላይ እንኳን የሆነ የምትሰጡት ማብራሪያ የለም። እውነት ነው። እኔ የተፋካኩት ምንድነው ማብራሪያ ለመሆኑ አለለ እንትን አለ ማለት ያለ መልቀቂ የሆነ ድራማ ወይ ትወና የሚመስል ነገር አለማረጊ። አዎ አሁን እኔ ለምሳሌ እኔ ላይክ እኔ ኮንቴንት ክሬተር ነኝ፣ ዩቲዩበር ነኝ እና ይሄ ያንቺን ቪዲዮ እንደድንገት ነው ራንደምሊ ያየው ቪዲዮ አየሁት እና ላይክ በጣም የምር ነው መሰለኝ በጣም እና ላይክ በሱ ባንቺ ቪዲዮ ሰርቻለሁ። ወደ 200,000 ነው ምናምን ሰው አይቶታል። እና ላይክ ከቻልሽ እኔ አድቫይስ የምሰጥሽ ማለት ነው ብዙ ሰው ላይክ በጣም የምር መስሎታል ልጁ ቡሊ እየተደረገ ነው። በውስጥ ኮንታክት አድርገውኛል፣ ቴክስት ልከውልኛል፣ ስልክሽንም ሰዎች ነው የሰጡኝ እና ኮሜንቱ ላይ እንዳለ ገብተሽ ብታነቢው በህግ ትጠየቅ ምናምን ምናምን ነው የሚለው። አዎ ላይክ አይሻ ይሄ ደግሞ ዝምታሽ ደግሞ ላይክ ብዙ ነገር ይፈጥርብሻል። ወጥተሽ በተሻለሽ አቅም ላይክ ለሰዎች ለማብራራት ሞክሪ፣ ለማስረዳት ሞክሪ። እኔ ብዙ ያልተረዳሁት ነገር ነበር እዛ ቪዲዮ ውስጥ። በጣም ነው ያመመኝ ቪዲዮን ሳይ፣ እውነት ነው የምልሽ። እውነት ነው። አይ እውነት ነው። ከስሩ ምንም አይነት እኮ ትወና የሚመስለው የድራማ እንዲሆን አድርገን የሰራ ነው የለም። ሪያሊቲውን እውነታን እንዲመስል አድርገን ስለሆነ የሰራ ነው። በጣም ላይክ እውነት እውነትን የሚመስለው ልጁ የሚያሳየው ኢሞሽን ያ እውነት ነው። እና ላይክ ልጅሽ ነው ይቅርታ ምን አንድ መሰለህ ፕሮፋይሉን ተጫንና ከዛ በፊት የነበሩትን ቪዲዮዎች እያቸው። ያው አይቻችኋለሁ እኮ ላይክ 1-2-3 ቪዲዮዎች አይቻለሁ እና የልጁ የሚያሳየው ሪአክሽን ምናምን ላይክ ያማል። ላይክ እውነትን የሚመስለው ሁሉም ነገር ላይክ ቀል አሁን አንቺ እንደምትንቅ እውነት ነው። እና ይሄ ደግሞ ላይክ በህግ ሊያስጠይቅሽ ሁላ ይችላል። ላይክ አላ እውነትን የሚመስለው ሁሉም ነገር እውነት ነው። ያው እኛ እውነት እንዲሆን አድርገን ስለሰራ ነው እውነት ነው። ግን ደግሞ እና ደግሞ ላይክ እኔ ቪዲዮቹ ላይ ሳወራ ከሰማሽ ምን አልኩኝ? ይሄ ልጅ ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ጓደኞች ያገኙታል፣ ላይክ ሙድ መያዣን የሚሆነው ብዙ ነገር አውርቻለሁ። እና ላይክ እኔ እንዳመንኩት እኔ እውነት እንደመሰለኝ የሱ ጓደኞችም እውነት ይመስላቸዋል፣ አብሮት የሚማሩ ልጆችም እውነት ይመስላቸዋል። ቤት ውስጥ ቡሊ እየተደረገ ይመስላል።
የሰራሽው ቪዲዮ በሚገባው ልክ ቫይራል ስላልሆነ ነው እንጂ ቫይራል ቢሆን ኖሮ ላይክ ብዙ ነገር ያመጣብሽ ነበረ። እውነት ነው። እና ላይክ ይሄ ቀልድ ነው ምናምን ካልሽ ላይክ እኔ አላቅም፣ ግን ላይክ እየሰራሽ ያለሽው ነገር ልክ እንዳልሆነ ልነግርሽ ነው እኔ የደወልኩት። እሺ አመሰግናለሁ። እና ላይክ ይቅርታ፣ ላይክ ልጁ ልጅሽ ነው ወይስ የጎረቤት ልጅ ነው? አይ ዶንት ኖ። ይሄን ማወቅ ስለፈለኩ ነው፣ በጣም ስለተነከነኝ ነው። እንደዛ የሚመስል ማለት ትክክል የሆነውን ነገር በቃ እንሰራና እንደ ማስተባበያ እንለቃለን። ተቋረጠ። Tarifeniz kapsamında değilse tarifenizi ek olarak ücretlendirilecektir. Anonsu tekrar dinlemek istemiyorsanız bire basarak uyarı anonsunu kapatabilirsiniz. ላይክ ነገሮቹን ለማጥራት ነበረ እኔ የደወልኩት። ብዙ ሰዎች በኢንቦክስ እቺ ቀልድ ነው ምናምን ያላችሁኝ አለ፣ ደውላ አዋራት ብላችሁ ስልካዋን የላካችሁልኝ ሰዎች አላችሁ። እሱን ለማጣራት ነው የደወልኩት። ያው እሷ እንደሰማችሁት ቀልድ ነው ብላለች። እንደዚህ አይነት ቀልድ እንግዲህ እስከምናውቀው ድረስ ቤትም አይነት ሀገር የለም። ላይክ ኤቭሪቲንግ እውነት ነው የሚመስለው፣ በጣም እውነት ነው የሚመስለው። ከኋላ የምታወጫቸው ቃላቶች ሳይቀር ላይክ እውነት ነው የሚመስሉት። እና ላይክ እኔ እዚህ ድረስ የምችለውን አድርጌያለሁ። እንግዲህ እውነቱን ውሸቱን ማጣራት የምትችሉ ሰዎች ካላችሁ ግቡበት፣ አጣሩ፣ ዝም አትበሉ። ላይክ እውነት ከሆነ የሚደብር ነገር ነው፣ ውሸትም ቀልድም ከሆነ ዳትስ ፋይን። ግን በዚህ በኩል ቀልድ እንደዚህ አይነት ቀልድ የለም። እኔ አሁን ይሄ ልጅ እንደተረዳሁት ላይክ ለእኔ ትልቁ ፖይንት ምንድን ነው፣ ይሄ ልጅ ጓደኞች አሉ፣ ትምህርት ቤት ይሄዳል። እኔ እውነት ነው ብዬ እንደተረዳሁት የእሱም ጓደኞች እውነት ነው ብለው ይረዱታል። ትምህርት ቤቱ በዙሪያው የሚያውቁት ሰዎች እውነት ነው ብለው ሊረዱት ይችላሉ። እና ላይክ እሷም አይታችኋታል። መጨረሻ ላይ ስልኩን ስዘጋው ነገሩን ለማጥራት ምናምን ቪዲዮ ቀርጸን እንለቃለን ምናምን ብላለች። እሰየው፣ ቪዲዮ ከለቀቅሽ ጥሩ ነው። እኔ ከዚህ ድረስ ነው መሄድ የምችለው። ኢትዮጵያ ውስጥ አይደለም ያለሁት፣ ሌላ ሀገር ነው ያለሁት እና ከዚህ በላይ መሄድ አልችልም። እና ብቻ ከ5 ከ6 ጊዜ በላይ ሞክሬ ነው ስልኩ የተነሳልኝ። ስለሰጠሽኝ ሰዓት ስላወራሽን ጊዜ አመሰግናለሁ። ኮንቴንት ክሬተር መሆን ከፈለግሽ በእንደዚህ ነው ወይ ኮንቴንት ክሬተር አይኮንም። ላይክ ኮንቴንት ክሬተር እንደዚህ አይደለም። ላይክ ሰዎች ላይ ድራማ ለመስራት ቪዲዮ ለመስራት ከሆነ ቀልም ለመስራት ከሆነ እንደዚህ አይነት ቀልድ አይሰራም። ላይክ ቀልድ የሚሰሩ ልጆችን ያቸው፣ ድራማ የሚሰሩ ልጆችን ያቸው እንዴት አድርገው ድራማ እንደሚሰሩ። አንቺ ኦቨር እውነት ነው የሚመስለው። እና ላይክ ፌመስ ለመሆን በእንደዚህ አይነት ወይ ፌመስ አይኮንም ለማለት ነው። በቃ እኔ እዚህ ድረስ ነው ማለት የምችለው። አመሰግናለሁ።